አምላከ ቅዱሳን ቅዱስ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን መላእክት ረድኤት የአባቶቻችን ልመና ጸሎት በረከት በሁላችንም ላይ ይደርብን። እንግዲህ በቅዳሴ በውዳሴ ተግተን በዝማሬ በምስጋና ቆይተናል። እግዚአብሔር ረድቶናል። ከዚህ በኋላ ደግሞ እግዚአብሔር ለዕለቱ ያዘጋጀልንን ቅዱስ ቃሉን እንሰማለን። እኛ ብንናገር እኛ ብንሰማ ለውጥ አናመጣምና እኔ የምናገርበት አንደበት እናንተም የምትሰሙበትን ጥበብ እግዚአብሔር በቸርነቱ ለሁላችንም ያድለን። ላለን መካከለኛ ጊዜ የምንማማርበት የትምህርታችን መነሻ የሚሆነው ኃይለ ቃል በሉቃስ ወንጌል ምዕራፍ 12 ከቁጥር 15 ላይ ያለውን ቃል መነሻ በማድረግ ይሆናል። ቃሉም እንደዚህ ይላል። እስማኮ በአብዝሖ ንዋይ ዘየሃዩ ሰብ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ ከመጎምጀትም ተጠበቁ ይላል። የትምህርቱ መሰረታዊ ዓላማ የኑሯችን ምስጢር የእግዚአብሔር ቸርነት እንጂ ልፋታችን እንዳይደለ፣ የኑሯችን ምስጢር የእግዚአብሔር ፍቅር እንጂ የኛ በጎነት እንዳይደለ ማስተማር ነው። አሜን። አምላካችን ቅዱስ እግዚአብሔር በራሳችን ብንደገፍ እንወድቃለንና ተደግፈንበት የማይጥለን ጠርተነው የማይተወን የሰራዊት ጌታ እግዚአብሔር በቸርነቱ ጠብቆ እንዲያኖረን የእርሱ ቅዱስ ፈቃዱ ይሁንልን። የሰው ሕይወቱ በሉ እስኪ ሁላችሁ በገንዘቡ ብዛት አይደለምና ተጠንቀቁ ከመጎምጀትም ተጠበቁ ይላል። እንደ ቤተ ክርስቲያናችን አስተምሮ እንደ ቤተ ክርስቲያናችን ቋንቋ ይህ የቅዱስ ወንጌል ክፍል በዛሬው ዕለት የተነበበ ወንጌል ነው። እንግዲህ ከባለፈው ሳምንት ጀምሮ እንደተበሰርነው ዘመነ ጽጌ ነው፣ የአበባ ወራት ነው። ዘመነ ጽጌ ስንል ስለሚጠወልገውና ስለሚረግፈው አበባ ሳይሆን የማይረግፈው የማይጠወልገው አበባ ከእመቤታችን ከድንግል ማርያም ሀዳስ ምድር ከሆነችው ከእመቤታችን የተገኘው አበባ ኢየሱስ ክርስቶስን የምናስብበት ጊዜ ነው። ስለኛ መሰደዱን በስደቱ ደግሞ እኛን ከስደተ ሥጋ ከስደተ ነፍስ ነፃ እንዳወጣን እያሰብን ቸርነቱን እየለመንን እርሱን ተስፋ የምናደርግበት ጊዜ ነው። የዚህ ዓለም አበባ እንደምታውቁት ዕድሜው አጭር ነው። ለአንድ ቀን ነው። ተመልሰን ስናየው ስንሳሳለት የነበረው አበባ ጠውልጎ ደርቆ ይልቁንም ረግፎ እናገኘዋለን። ከእመቤታችን ከድንግል ማርያም የተገኘው አበባ ግን መኃልየ ዘሰሎሞን ምዕራፍ 2 ቁጥር 12 ላይ እንደተጻፈ ጽጌ አስተርአየ በውስተ ምድርነ በምድራችን ላይ አበባ ታየ የተገለጠ ይላል። ምድር በተባለችው በድንግል ማርያም የተገለጠው አበባ የማይጠወልገውና የማይረግፈው አበባ እርሱ ነውና ፍሬ ጽድቅ ቀስመን መንግሥቱን እንድንወርስ በቸርነቱ ይርዳን። ስለሆነም በዛሬው ዕለት ደግሞ ስለ ፍሬማው መሬት ስለ ባለጸጋው በምሳሌ ያስተማረበት እንዳንጨነቅ እንዳንረበሽ እንዳንታወቅ ሕይወታችንን ሁሉ ለእግዚአብሔር አሳልፈን እንድንሰጥ እንጂ በራሳችን ልፋትና ድካም ብቻ እንደማንኖር ሰው በድካሙና በሰበሰበው ገንዘብ ብቻ እንደማይኖር ኑሯችን የእግዚአብሔር ቸርነት እንደሆነ የእግዚአብሔር ረድኤት እንደሆነ የእግዚአብሔር በረከት እንደሆነ ያስተማረበትን ክፍል መርጣ ቤተ ክርስቲያናችን ይህንን ቅዱስ ወንጌል አንብባልናለች። የሉቃስ ወንጌል ምዕራፍ 12 ከቁጥር 14 ጀምረን ስናየው
ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌያዊ ትምህርት ለሰጠበት ምክንያት ምን እንደሆነ ከፍ ብሎ ቃሉ ራሱ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ እነሆ ሕሙማነ ሥጋን በእጁ ታምራት ሕሙማነ ነፍስ ደግሞ በቃሉ ትምህርት እየፈወሰ በሚሄድበት ጊዜ ከሕዝቡ መካከል አንድ ሰው ተነሳና ጌታ ሆይ ከወንድሜ ጋር ርስቴን እንድካፈል ለወንድሜ ንገርልኝ አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እንዲህ ብሎ መለሰለት፣ አንተ ሰው በእናንተ መካከል ላይ ርስት አካፋይ አድርጎ የሾመኝ ማን ነው አለ። ይህ ሰው እንዲህ ብሎ የጠየቀው በተንኮል ተነሳስቶ ነበርና የልብን የሚያውቅ እግዚአብሔር ደግሞ መለሰለት። የምን የሚያውቅ የልብን ያውቃል እግዚአብሔር። መጽሐፍ ምን ይላል? እስመ ሰብእ ይሬኢ ገጸ ወእግዚአብሔርሰ ልበ ይሬኢ፣ ሰው ፊትን ያያል ይላል፣ እግዚአብሔር ግን ልብን ይመለከታል። እኛ ከነአባባላችን በራሱ ከአነጋገር ይፈረዳል፣ ከአያያዝ ምን ይባላል ነው የሚባለው? ይቀደዳል። ይሄ መሰረታችን ነው፣ አባባላችን ነው። እግዚአብሔር ግን ከአነጋገር አይደለም የሚፈርደው፣ ሰው ነው ከአነጋገር የሚፈርደው። የታሰበውና የሚነገረው ደግሞ ሊለያይ ይችላል። ለዚህ ነው የሰው ፍርድ ጠማማ የሚሆነው፣ የሰው ፍርድ ጎዶሎ የሚሆነው። እግዚአብሔር ግን የተነገረውን ብቻ አይደለ የታሰበውን ያውቃልና የልብን ያውቃል። የምንን ያውቃል? ወዳጆቼ የልብን ለሚያዳምጠው የልብን ጉዳይ ለሚያነበው አምላካችን ነው መናገር ያለብን። ሐሳባችንን መስጠት ያለብን ለእርሱ ነው። ሳንጨነቅ፣ ሳንረበሽ፣ ሳንታወቅ በፍጹም እምነት የልባችንን አንብቦ የልባችንን መሻት የሚፈጽምልን እርሱ ብቻ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የልብን ያነባል እርሱ፣ የልብን ያውቃል፣ የልብን ይመረምራል፣ ልብና ኩላሊትን ይመረምራል። ሰው አነጋገርን አይቶ አለባበስን አይቶ አያያዝን አይቶ ሊሆን ይችላል የሚፈርደው፣ ይሄውም ቀና ከሆነ ነው። እግዚአብሔር ግን የልብን አይቶ ይፈርዳል። እግዚአብሔር ይፍረድልን። እግዚአብሔር ሲፈርድ ነው ሙሉ የሚሆነው፣ የጎደለው የሚሞላው፣ የጠመመው የሚቃናው፣ የሌለው የሚመጣው፣ የጠፋው የሚገኘው። ማን ሲፈርድ ነው? እግዚአብሔር ሲፈርድ ነው። እግዚአብሔር በቸርነቱ ሁላችንን የሚጠብቀን የልቡን አውቆ በእናንተ መካከል ላይ ርስት አካፋይ አድርጎ የሾመኝ ማን ነው ብሎ መለሰለት ይላል። ይሄንን ያለበት ምክንያት ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው አላፊና ጠፊ የሆነውን ንብረት ሊያካፍል አይደለም። የዚህን ዓለም ሂሳብ ሊያወራርድ አልነበረም። ሰውየው ሂሳብ እንዲያወራርድለት ነው የፈለገው። ላንተ ከዚህ እስከዚህ ይበቃሃል፣ ላንተ ከዚህ እስከዚህ ይሆናል እንዲለው። እርሱ ግን የመጣው የሚጠፋው ንብረት ሊያካፍለን ሳይሆን የማይጠፋው ዘላለማዊ ሕይወት ሊያወርሰን ነበር። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የማይጠፋውን ሕይወት ሊያወርሰን ነው የሚመጣው። ታላቁ ጉዳይ ያለ የመዳን ጉዳይ ያለ ስለ ርስት ለምን ጊዜ ያጠፋል? ስለ ጉልት ለምን ጊዜ ያጠፋል? የልቡን አውቆ እንዲህ ብሎ መለሰለት። የሰው ሀብቱ አለ በገንዘቡ ብዛት አይደለምና ምን በሉ አለ? ምን በሉ? ተጠንቀቁ፣ ከመጎምጀትም ምን በሉ? ተጠበቁ አለ። ይሄንን ካስተማረ በኋላ ይሄንን ከተናገረ በኋላ ይሄንን ቃል የሚያረጋግጥ አንድ ምሳሌያዊ ትምህርት አስተማረ። አንድ ምሳሌያዊ ትምህርት ተናገረ። ምሳሌ በእንተ ባይል ይላል። እርሻው ፍሬያማ ስለሆነችለት ለአንድ ባለጸጋ ስለ አንድ ሰነፍ ባለጸጋ ምሳሌያዊ ትምህርት አስተማረ። በማቴዎስ ወንጌል ምዕራፍ 13 ላይ እንደምንመለከተው ወነገሩ ብዙሃ በምሳሌ ይላል። በምሳሌ ብዙ ትምህርት አስተማራቸው ይላል። እግዚአብሔር በሚገባን ቋንቋ ያስተምረን። በምሳሌ ያስተምር ነበር። ግራ በሚያጋባ አይደለም፣ በሚያግባባ ሁሉም በሚሰማው ለሁሉም በሚለካ ሁሉን በሚመዝን ቋንቋ ያስተምር ነበር። በምሳሌ ይናገር ነበር። ቅዱስ ዳዊት የከስት በምሳሌ አፉዬ ወእነግር አምሳለ ዘእምትካት፣ ከጥንት ጀምሮ የነበረውን በምሳሌ እናገራለሁ ብሎ ቅዱስ ዳዊት እንደተናገረው በምሳሌ ያስተምር ነበር ይላል። እኛም እኮ ለምሳሌ እኮ ትልቅ ቦታ አለ፣ ትልቅ ጊዜ አለ። ነገር በምሳሌ ሰው ላይ በረታችሁ። ነገር በምሳሌ ምንድነው? እኔ እሱን አላልኩም። መዝሙር ባህሌ እኮ ነው የመጀመሪያው ምሳሌ። ሰው ሊጠጣ ፈልጎ ነው ይችን ምሳሌ ሌላ ነገር ያደረጋል። ነገር በምሳሌ መዝሙር በምንድነው? በምንድነው? ባህሌ ነው። መዝሙር የሚጀመረው ባህሌ። ዛሬ ኪነ ጥበቡ መንክር ወሱ ተብሏል። ሀሌታ የለውም እንዴ?
ሀሌታ አለው። ዝማሬው ሀሌታ አለው። ሀሌ ማለት ስቡህ እግዚአብሔር፣ ምስጉን እግዚአብሔር፣ ኃያል አምላክ፣ ዛሬም ያለ ትናንትና የነበረ ለዘላለም የሚኖር ማለት ስለሆነ ምስጋና የሚጀመረው ሃሌሉያ ተብሎ ነው። ማን ተብሎ ነው? ሃሌሉያ ተብሎ ነው። ስለሆነም እኛም ለምሳሌ ብዙ ቁም ነገር አለ። ለምሳሌ ብዙ ቦታ አለ። ሀብታሞች ነን በዚህ። እግዚአብሔር ግን በምሳሌ አስተማራል። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቋል። አንዳንዱ ሰው በገንዘቡ ብዛት ብቻ የሚኖር ይመስለዋል። በሀብቱ ብቻ የሚኖር ይመስለዋል። በእውቀቱ ብቻ የሚኖር ይመስለዋል። በስልጣኑ የሚኖር ይመስለዋል። ስልጣንም ይሻራል፣ ገንዘብም ይጠፋል፣ ውበትም ይረግፋል። የሚያኖረን እርሱ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የሰው ሕይወቱ በገንዘቡ ብዛት ብቻ ቢሆን ኖሮ ባለጠጎች ባልሞቱ ነበር። የሰው ሕይወቱ በስልጣን ብቻ ቢሆን ኖሮ ባለስልጣናት ባልሞቱ ነበር፣ ባልታመሙ ነበር። ስለ አንድ ሰው ባለጸጋ ምሳሌ ሰጥቶ አስተማረ ይላል። አንድ ባለጸጋ ነበረ አለ። በዚህ በሉቃስ ወንጌል ምዕራፍ 12 ቁጥር 16 ላይ ስለዚህ ምሳሌያዊ ትምህርት ተናገረ። እንዲህ አለ፣ አንድ ሰነፍ ባለጸጋ ነበረ። በዚያችም ዓመት አለ እርሻው ከሌላው ጊዜ በበለጠ ሁኔታ ፍሬያማ ሆነችለት ይላል። ምን ሆነችለት? ተትረፈረፈ። 30 60 መቶ ፍሬ ሰጠው። ጎተራ እስኪያንሰው ድረስ የሚያከማችበት ዕቃ እስኪያጣ ድረስ በበረከት በዛለት አለ። ይህ ሰው ተሳክቶለታል፣ ሞልቶለታል። ጎትቶ ጎትቶ አስገብቶታል። በቃ አሁን የተጨነቀው አንድ ነገር በማጣት ጎተራ አጣ። ምን አጣ? ምን አጣ? ጎተራ አጣ። እህሉን የሚያስቀምጥበት ጎተራ አጣና በጣም ተጨነቀ። ይህ ሰው ለኔ ይህን ያህል ይበቃኛል፣ ሌላውን ደግሞ ለሌላቸው ላካፍል አላለም። አንድ ሐሳብ አሰበ። በጣም ተጨነቀ። አወጣ፣ ወረደ፣ ተቸገረ። መጽሐፍ ግን ምንድነው የሚለው? አትጨነቁ ይላል። ምን አትበሉ? ምን አትበሉ? አትጨነቁ። በገንዘቡ ብዛት ተጨነቀ። ያሳርፈኛል ያለው ሀብቱ አደከመው። ያስደስተኛል ያለው ሀብቱ አዘነበት። የሚያስቀምጥበት ቦታ አጥቶ ላካፍል አላለም። የዚህ ዓለም ገንዘብ መልሶ ደስታ ይሆናል ብለን ስናስብ ሐዘን ይሆንብናል። አንዳንድ ጊዜ ያሳርፈናል ያልነው ጉዳይ ያደክመናል መልሶ። ምንም አያደክም ነገር አለ። በጣም የምንናፍቀው ነገር አለ አይደል? መብሉ፣ መጠጡ፣ መልበሱ፣ መተኛቱ ራሱ እረፍት ነው። አንዳንድ ጊዜ ግን እንቅልፍ ራሱ ድካም ይሆናል። ምን ይሆናል? ደክሞኛል ልነሳ እኮ ይባላል። ልንተኛ ስንፈልግም ደክሞኛል ልተኛ እንላለን። ልንነሳ ስንፈልግስ ምን እንላለን? ደክሞኛል። እንቅልፍ ራሱ ምን ይሆናል? ምን ይሆናል? ድካም። እንቅልፍ ራሱ ድካም ይሆናል። የምንመገበው ያበረታናል ያለው እንጀራ እንኳን ያለ ልክ ከሆነና ካልተስማማን ምን ያደርገናል? ያደክመናል መልሶ። ያበረታናል ያለውን ያሰንፈናል፣ ይጠቅመናል ያለውን ነገር ሁሉ ይጎዳናል። የዚህ ዓለም ነገር እንደዚህ ነው። የሰው ሕይወቱ ግን አለ በምኑ ብዛት አይደለም፣ በገንዘቡ ብዛት አይደለም። እና ምን በሉ? ተጠንቀቁ። ማስጠንቀቂያ ነው የዛሬ ስሜት። ተጠንቀቁ። የሰው ሕይወቱ በገንዘቡ ብዛት አይደለም። ይህ ባለጸጋ በገንዘቡ ብዛት እንደሚኖር አሰበ። ፍሬያማ በሆነችለት እርሻ ወደ ጎተራ አስገብቶ ሰብስቦ እድሜው እንደሚረዝም፣ ደስታ በደስታ እንደሚሆን፣ እረፍት በእረፍት እንደሚሆን አሰበ። ግን አንድ ነገር ተቸገረ። ጎተራ አጣና አንድ ነገር አሰበ። እንዲህም አለ፣ ትንሿን ጎተራ አፈርሳትና ሌላ ትልቅ ጎተራ እሰራለሁ። ሌላ ትልቅ ምን እሰራለሁ? ጎተራ እሰራለሁ አለ። ግን የተሰራ ጎተራ ሁሉ አይሰበስብም እኮ። አንዳንድ ጊዜ ትልቅ አድርገን የሰራነው እንደገና መልሶ ቀዳዳ ይሆንና ያፈሳል፣ ያጠፋል፣ ይበትናል። መጽሐፍ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 12 ቁጥር 30 ላይ ልክ ከሉቃስ ወንጌል ጋር ተመሳሳይ ነገር እናገኛለን። የማቴዎስ ወንጌል ምዕራፍ 12 ቁጥር 30 ላይ ከእኔ ጋር የማያከማች ይላል፣ ከእኔ ጋር የማይሰበስብ ይበትናል ይላል። ምን ያደርጋል? ይበትናል ይላል። በጣም ይገርማል። ከእኔ ጋር የማይሰበስብ ይበትናል፣ ከእኔ ጋር ያልሆነ ይቃወመኛል አለና ከእኔ ጋር የማይሰበስብ ይበትናል። እግዚአብሔር የሌለበት ስብስብ ይበተናል። እግዚአብሔር የሌለበት ሙሉ ባዶ ይሆናል። እግዚአብሔር የሌለበት ብዙ ጥቂት ይሆናል። እግዚአብሔር የሌለበት ሙላት ጎዶሎ ነው። እግዚአብሔር የሌለበት ዕውቀት ድንቁርና ነው። እግዚአብሔር የሌለበት ብርታት ስንፍና ነው። እግዚአብሔር የሌለበት ሀብት ድህነት ማጣት ነው። እግዚአብሔር የሌለበት ነገር ሁሉ ባዶ ነው። በሕይወታችን ሁሉ እርሱ ይኖርበት፣ በሕይወታችን ሁሉ እርሱ ይመላለስበት።
ያለ እርሱ ሁሉም ድካም፣ ያለ እርሱ ልፋት ብቻ ነው፣ ፍሬ የለውም። ከእኔ ጋር የማይሰበሰብ አለ ይበትናል፣ ይበትናል። ትልቅ ጎተራ እሰራለሁ ይላል፣ ይቀደዳል ግን አላለም። ያፈስብኛል አለ። ትልቅ ጎተራ እሰራና ያለውን ሀብቴ ሁሉ በዚያ ሰበስባለሁ አለ። ከዚህ በኋላ አንድ ነገር አሰበ። ነፍሴን እንዲህ እላታለሁ፣ ነፍሴ ሆይ እረፊ አለ። የሉቃስ ወንጌል ምዕራፍ 12 ቁጥር 36 ላይ ተመልከት። ነፍሴ ሆይ ምን በይ? ምን በይ? ነፍስ የምታርፈው በማን ነው? በማን ነው? ጎተራ ውስጥ በተሰበሰበው እህል ነው እንዴ? ባንክ ባጨናነቀው ገንዘብ ነው እንዴ? አይደለም፣ አይደለም። ነፍሴ ሆይ እረፊ አለ። አንደኛው የእሱ ዕቅድ ይሄ ነው፣ ማረፍ ነው። አርፋለሁ አለ። ነፍሴ ሆይ እረፊ እላታለሁ። ቀጥሎስ ብይ እላታለሁ፣ ጠጪ እላታለሁ፣ ደስ ይበልሽ እላታለሁ። እነዚህ ነገሮች ሁሉ አነሳ። ተመልከቱ። ነፍሴ ሆይ እረፊ። ሰው በገንዘቡ ብቻ የሚያርፍ ቢሆን ኖሮ እግዚአብሔር ከሰማያት ለምን ወረደ? ስለደከምን እፎይታ ሊሰጠን ሊያሳርፈን አይደል የመጣ? እና አብርሃም እኮ ገንዘብ አላጡም ነበር። እነ ይስሐቅ እኮ ንብረት አልጎደለባቸውም ነበር። እነ ኢዮብም ባለጸጎች ነበሩ። ነገር ግን በገንዘባቸው ብዛት ያጡትን ርስት ማግኘት አልቻሉም። የተዘጋውን ገነት መክፈት አልተቻላቸው። የሰው ሕይወቱ በገንዘቡ ብዛት አይደለም። በምን ብዛት አይደለም? ታዲያ በገንዘባችን ብዛት መዳን አልተቻለንምና መድኃኒት የሆነው ጌታ ከሰማያት ወረደ፣ ከድንግል ማርያም ተወለደ፣ ባዶውን ዓለም በሙላት ቀደሰው፣ የተዘጋውን ከፈተው፣ ሞታችንን ዋጠው፣ ሕይወቱን ለገሰን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሕይወቱን ለገሰ። የሰው ሕይወቱ በገንዘቡ ብዛት ቢሆን ኖሮ መሰቀል አያስፈልገውም ነበር። ነፍሴ ሆይ እረፊ አለ። ስለዚህ ጌታችን ምን ብሎ አስተማረን? የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ኑ ሀቤ ስሩሃን አለ ወአነ አዕርፈክሙ፣ እናንተ ደካሞች ወደ እኔ ኑ፣ እኔም ምን አደርጋቸዋለሁ? አሳርፋቸዋለሁ። ሰውየው አልገባው። እረፍት በገንዘብ ነው የመሰለው፣ እፎይታ በሀብት ነው የመሰለው። ታላቅ ጎተራ ቢያገኝና ሀብትን ሁሉ በዚያ ቢሰበስበው እንደሚያርፍ አሰበ። አርፋለሁ አለ። ነፍሴን እንዲህ እላታለሁ፣ እረፊ እላለሁ። ነፍሴ ሆይ እረፊ፣ ብይ፣ ጠጪ አለ። መብል ስላለ እኮ አይበላም፣ መጠጥም ስላለ ብቻ አይጠጣም። የሰው ሕይወቱ በገንዘቡ ብዛት አይደለም። ብዙ ነገር እናውቃለን እኮ። በቴሌቪዥን በሚተዋወቀው ፍራሽ ላይ የተኙ እንቅልፍ አጥተው ጣራ እየቆጠሩ የሚያድሩ አሉ እኮ። ብዙ ነገር ነው ያለው። አንዳንድ ሰው የሚፈልገውን እየሰራ ይሁንና ጭንቀቱን በገንዘቡ ለማላቀቅ ብርጭቆ ውስጥ ይደበቃል፣ መጠጥ ውስጥ ይደበቃል። ላንጋኖና ሌላ ቦታ መዝናኛ የሄደ በእነሆ ጭንቀቱን ሽሩሩ እያለ ብሎ መልሶ እንደገና ያስተኛዋል። አይቻልም። በገንዘብ ብቻ ማረፍ አይቻልም። በገንዘብ ብቻ ይታረፋል? አይቻልም። ገንዘብ ምናልባት አልጋ ይገዛል እንጂ እንቅልፍን አይገዛም። አንሶላን ይገዛል እንጂ እንቅልፍን ይገዛል? ሌላው ደግሞ ከዚህ አልፎ እንደገና እንቅልፍ እንዲወስደው እንዲያርፍ በገንዘቡ ክኒን ይገዛል። አይሆንም። እግዚአብሔር እንቅልፍን ካልሰጠ፣ እረፍትን ካልሰጠ እንዴት ይታረፋል? ነፍሴ ሆይ እረፊ እላታለሁ አለ። ብይ፣ ጠጪ፣ ተደሰቺ፣ ደስ ይበልሽ እላታለሁ። መጽሐፍ ግን የሚለው ሁልጊዜ በጌታ ደስ ይበላችሁ ይላል። በማን? ሐዘናችንን አስወግዶ ደስታ የሞላን፣ የሐዘንን ሕይወታችን አጥፍቶ የደስታ ሕይወት የሰጠን፣ ሐዘናችንን ያስወገደ፣ እንባችንን ያበሰ፣ ለቅሷችንን ወደ ሳቅ፣ መከራችንን ወደ ደስታ የቀየረ ደስታችን እርሱ ነው። ክብር ይግባው። ደስታችን እርሱ ነው። ሕይወታችን እርሱ ነው። መድኃኒታችን እርሱ ነው። የሰው ሕይወቱ በገንዘቡ ብዛት አይደለም። ብዙ ገንዘብ እያለው ደስታን በሕይወቱ የማያውቅ ብዙ ሰው እናውቃለን። ብዙ ሀብት እያለው እረፍትን የማያውቅ ስንት ምስኪን እናውቃለን። ስንት የሚያሳዝን፣ የሚበላ ነገር ሞልቶለት መቅመስ የማይችል፣ የሚጠጣ ነገር ሞልቶለት በሚበላና በሚጠጣ የሚቀና፣ ስንጎርስ እያዩ እኮ የሚቀኑ ብዙ ሰዎች አሉ እኮ። መብል ስላለ ብቻ አይበላም፣ መጠጥ ስላለ ብቻ አይጠጣም፣ ልብስም ስላለ ብቻ አይለበስም። አካላችን ጤናማ ካልሆነ መጽሐፍ ራሱ እኮ ይናገራል። ምን ይላል? ነፍስ ከመብል ሰውነትም ከልብስ ይበልጣል ይላል። የማቴዎስ ወንጌል ምዕራፍ 6 እና የሉቃስ ወንጌል ምዕራፍ 12 ተመሳሳይነት አለው። ለነፍሳችሁ በምትበሉት ለሰውነታችሁ በምትለብሱት አትጨነቁ ይላል። ነፍስ ከመብል ይበልጣል። የሚበላ ሰውነትን ለነፍስን የፈጠረ ስጋን የፈጠረ አካልን የፈጠረ እግዚአብሔር የሚበላ ነገር እንዴት ይነጥቀናል?
አይነፍግም እግዚአብሔር። የሚለብስ ጀርባና አካል ያዋሃደ እግዚአብሔር ሶስቱን ባህሪያተ ነፍስ ከአራቱ ባህሪያተ ሥጋ ጋር ያዋሃደ ምግብን እንዴት ይከለክለናል? ለጀርባችን ራፊ ጨርቅ ቁራጭ ጨርቅ እንዴት ያሳጣናል? አይከለክልም እግዚአብሔር። ለዚህም ማስረጃ ሰጥቷል እኮ ምን አለ? ለምግቡ አለ የሰማይ ወፎችን ተመልከቱ፣ ለልብሱ ደግሞ የሜዳ አበቦችን ተመልከቱ ብለዋል። እዚህ የሉቃስ ወንጌል ላይ ተጽፏል። የሜዳ አበባ የምን አበባ? የምን አበባ? የሜዳ አበባ። እንዲያው እንደ ሜዳ አበባ የሚያምራል አለ እንዴ? ሁላችንም እኮ መስከረም ሲጠባ ክረምቱ ሲያልፍ እኮ ምንሯሯጠው ወደ መስክ ነው አበባውን ለመቀበል አበባውን ለማየት። ያ ግን አበባ ቡቲክ ሄዶ ገዝቶ ለብሶ አይደለም ያማረበት አይደለም። የሰማይ ወፎችም ስንመለከታቸው ሬስቶራንት ገብተው ተመግበው አይደለም ያማረባቸው። ነፍሱን የሚመግብ እግዚአብሔር ሳይዘሩ ሳያጭዱ ሳይፈትሩ ሳይሰሩ ፋብሪካ ሳይኖራቸው በውበታቸው የምንሳሳላቸው የምንቀላላቸው አበቦች ደግሞ የሚያሳምራቸው እግዚአብሔር። ክብር ምስጋና ምድሩን ለሚያለብስ ለእግዚአብሔር ይሁን። የሰማይ ወፎችን የሚቀልብ ከሆነ እግዚአብሔር አለ የምድር አበቦችን ነገ ወደ እቶን የሚጣሉትን ያሳር ነገ የሚረግፈውን የሚጠወልገውን እንደዚህ የሚያሳምር ከሆነ ስጋውን የቆረሰልን ደሙን ያፈሰሰልን ራሱን የሰጠን የሰዋልን ለኛ ለሰው ልጆችማ ምን ያህል ቸር ነው? ምን ያህል መሐሪ ነው? ምን ያህልስ ደግ ነው? ምን ያህልስ ፍቅር ነው እግዚአብሔር። ለሜዳ አበባ ይህን ያህል ስጦታ ካለው፣ ይህን ያህል ቸርነት ካለው፣ ይህን ያህል ጸጋ ካለው በአርአያው በአምሳሉ ለፈጠረው ለሰው ልጅማ ከዚህ የበለጠ ቸርነት አለው የኔ ጌታ። ክብር ይግባው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለሆነም ሰውየው አርፋለሁ ብሎ አሰበ፣ እደሰታለሁ ብሎ አሰበ። እደሰታለሁ፣ አርፋለሁ፣ እበላለሁ፣ እጠጣለሁ ብሎ አሰበና ይህ ሰውዬ ጎተራ አፍርሼ እሰራለሁ አለ። ይህ ሰነፍ ግን ይላል መጽሐፉ እግዚአብሔርን እንዲህ አለው፣ አንተ ሰነፍ ይላል፣ አንተ ጎተራ አፍርሰህ ጎተራ ለመስራት ነው ትጨነቃለህ? ኖ በዛሬው ዕለት ነፍስህን ይወስዷት ዘንድ ይፈልጓታል። በዛሬው ሌሊት በዚህች ሌሊት አሉት የሰበሰብከውስ ለማን ይሆናል? የሰበሰብከውስ ለማን ይሆናል አለ። ከዛ ቀጥሎ ምን ብሎ አስተማረ? በእግዚአብሔር ዘንድ ባለጸጋ ያልሆነ ሰው እንደዚህ ነው ይላል። በማን ዘንድ? በእግዚአብሔር ዘንድ። አያችሁ ብልጽግና እስከተባለ በእግዚአብሔር ዘንድ ነው። በእግዚአብሔር ዘንድ ባለጸጋ ያልሆነ ሰው ልክ እንደዚሁ ይህ ሰው ሞትን ረስቷል። ይህ ሰው ሕማምን ረስቷል። በሽታን ረስቷል። ምንም ያስተዋለው ነገር የለም። ይህ ሰው ሞልቶልኛል አለ። የጎደለብኝ አንድ ነገር ብቻ ነው፣ መዝገብ ነው አለ። ቦታ ማስቀምጥበት ሳጥን ነው ያጣሁት አለ። ወርቄን የምቀብርበት ገንዘቤን የማስቀምጥበት ብቻ አጣሁ እንጂ ከዚህ በኋላ ህይወት ደስታ በደስታ ይቻላል? ይቻላል ወይ? በገንዘብ ብዛት የሰው ህይወቱ በገንዘብ ብዛት ነው ወይ? ሰውየው ያልጠበቀው ነገር ከንቱነቱን ረሳ፣ አፈር መሆኑን ረሳ። ለዚህ መጽሐፍ ምን አለ? መዝሙረ ዳዊት መዝሙር 102 ቁጥር 15 ላይ ተዘከረ እግዚኦ ከመ መሬት ንሕነ ወሰብእሰ ከመ ሳዕር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ አለ። አቤቱ አለ መሬት መሆናችንን አስብ። ምን መሆናችን? አፈር መሆናችንን አስብ። ለዚህ ነው ይሄ መዝሙር የተሰበከው በዛሬ ዕለት። ይሄ ዜማ የተዜመው ለዚህ ነው። ይሄ ቅኔ የቀረበው ለዚህ ነው። ይህ ምስጋና የቀረበው ለዚህ ነው። ይህ ሰው አፈር መሆኑን ረሳ ይላል። ምን መሆኑን ረሳ? መጽሐፍ የሚነግረን ወገብሮ እግዚአብሔር ለሰብ እምነ መሬተ ምድር ወነፋ ላዕሌሁ መንፈሰ ሕይወት ወኮነ እጓለ እመሕያው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር የሰው ልጅን ከምድር አፈር ፈጠረው ይላል። ከምን ፈጠረው? ምን ነው ዝም አላችሁ? ከአልማዝ ነው እንዴት ፈጠራችሁት? ከምን ፈጠረው አለ መጽሐፍ? ከምድር አፈር። ሁሉም የተሰራው ከምድር አፈር። ይህ ሰነፍ ባለጸጋ አፈር መሆኑን ረሳና ጎተራ ለመስራት ይደክማል፣ ይወጣል ይወርዳል፣ ለማረፍ ይደክማል። ሞቱን ረስቷል፣ አፈር መሆኑን ረስቷል። ይህንን የረሳ ነው በገንዘባችን ብዛት እየመሰለን ስናገኝ የምናጣ አይመስለንም፣ እንሳሳታለን። ስንሾም የምንሻር አይመስለንም፣ ስንከብር የምንዋረድ አይመስለንም። አፈር መሆናችንን እንረሳለን፣ ወደ አፈር መመለሳችንን እንረሳለን። የሰው ህይወቱ በገንዘቡ ብዛት አይደለም። በገንዘቡ ብዛት ነው አይደለም። ይህ ሰው አፈር መሆኑን ረሳ። አቤቱ መሬት እንደሆነ አስብ አለ።
አቤቱ አፈር መሆናችንን አስበህ አድነን አለና ሰብእሰ ከመሳይር መዋዕሊሁ ሰውማ ዘመኑ እንደ ሳር ነው አለ። እንደምንድን ነው? እንደ ሳር ነው። ይህ ሳር ስትመለከቱት አሁን ዘመነ ጽጌ ስለሆነ አምሮበታል። ነገ ከ10 ቀን ስትመለሱ ግን ይደርቃል። እነሆ ዘመኑ እንደ ሳር ነው፣ እንደ በረሃ አበባም ያብባል አለ። ንፋስ ሲነፍስ ግን ይጠፋል። ምን ሲነፍስ ይጠፋል? ነፋስ ሲነፍስ ፀሐይ ሲደጋገምበት ፀሐዩና ነፋሱ ሲፈራረቅበት ይጠፋል አለ። እግዚአብሔር ከመጥፋት ሁላችንን ይሰውረን። ፀሐይና ነፋሱ ተፈራርቆባቸው የተወለጉ ብዙዎች እኮ ናቸው፣ የረገፉም ብዙዎች ናቸው። ይሄ ባለጸጋ አፈርነቱን ረሳ፣ ሸነፈ። የሚኖረው በገንዘቡ ብዛት ብቻ እንደሆነ አሰበና ጎተራ እሰራለሁ አለ። እግዚአብሔር ግን እንደዚህ አለው፣ አፈርነቱን አስታወሰው። አንተ ሰነፍ ነፍስህን በዚህ ሌሊት ይፈልጓታል። በዚህ ሌሊት አፈር መሆንን መርሳት አያስፈልግም። ብንሾምም ወደ አፈር መመለሳችን የማይቀር ነው፣ መሻራችን የማይቀር ነው። የሰው ልጅ በሀብቱ ብዛት አይደለም፣ በእውቀቱ ብዛት አይደለም። ስናውቅ እውቀታችን የሚጠፋ፣ ስንከበር ውርደት የሚከተልን መሆኑን አናውቅም። ስንሾም ሹመታችን የሚሻር መሆኑን አናውቅምና በዚህ ብቻ የምንኖር መስሎን አፈርነታችንን እንረሳለን። እግዚአብሔር በቸርነቱ ሁላችንን አይርሳን። እግዚአብሔር ጥበቡን ሁላችንን ይግለጽልን። ከስንፍና ባለጸግነት እግዚአብሔር ይሰውረን። ስንፍና ብልጽግና ይባላል። ስለዚህ ምን አለ? ሰው ለራሱ ብቻ ገንዘቡን የሚያከማች በእግዚአብሔር ዘንድ ባለጸጋ ያልሆነ ሰው እንደዚህ ነው። አሁን ምሳሌያዊ ትምህርት ነው። ሁላችንም በዚህ ሰነፍ ባለጸጋ ፈርደናል። ግን እኛው ራሳችን ባለጸጎች እኮ ነን፣ ጤናማዎች ነን፣ እንሰራለን፣ እንወጣለን፣ እንወርዳለን። በእግዚአብሔር ዘንድ ግን ባለጸጋ የሆን ስንቶች ነን? በእግዚአብሔር ዘንድ ባለጸጋ ማለት በጾም በጸሎት በቅድስና መኖር ማለት ነው። በእግዚአብሔር ዘንድ ያለን ብልጽግና ይሄ ብቻ ነው። ካገኘነው ነገር አስራት በኩራት ማውጣት ማለት ነው። አንዳንዱ ሲመጸውት የሚጎልበት እየመሰለው የካህን ድምፅ ላለመስማት በር ይዘጋል። አንዳንዱ የቃጭል ድምፅ ላለመስማት ቅዳሴውን ላለመስማት ሰፈሩን ሁሉ ይቀይራል፣ መንደሩን ሁሉ ይለውጣል። የሰው ሀብቱ የሰው ኑሮው ግን በገንዘቡ ብዛት አይደለም። የሰው ሕይወቱ በገንዘቡ ብዛት አይደለም፣ በጥበቡ ብዛት አይደለም፣ በእውቅናው ብዛት አይደለም፣ በሹመቱ ብዛት አይደለም፣ በስልጣኑ ርዝመትም አይደለም። የሰው ሕይወቱ በእግዚአብሔር ቸርነት ነው። በማን ቸርነት ነው? ስለዚህ ብልጽግናችን በማን ዘንድ ይሁን? በማን ዘንድ ይሁን? ከእግዚአብሔር ዘንድ ባለጸጋ ያልሆነ ሰው እንዲሁ ነው ተብለዋል። ብልጽግናችን እንዴት ነው? በእግዚአብሔር ዘንድ ብልጽግና ቅድስና ንጽህና ነው። አስራት በኩራት ማውጣት ማለት ነው። ከእኔ ጋር የማይሰበስብ ይበትናል የተባለው ለዚህ ነው። እንሰበስብ ይሆናል፣ ግን ለመሰብሰቡ ከባድ ነው። ታውቁታላችሁ። ብዙ ዘመን የሰበሰብነው ግን እግዚአብሔር ካልፈቀደ ይበተናል። ከእግዚአብሔር ጋር ያልተሰበሰበ ይበተናል። እግዚአብሔር የሰበሰብነውን አይበትንብን። እግዚአብሔር ሁላችንን ይሰብስበን፣ ለጽድቅ ያዘጋጀን። ስለዚህ በእግዚአብሔር ዘንድ ብልጽግና ማለት ይሄ ነው፣ ንስሐ መግባት ነው። በእግዚአብሔር ዘንድ ባለጸጋ መሆን ማለት ቅዱስ ሥጋውንና ክቡር ደሙን መቀበል ነው። በእግዚአብሔር ዘንድ ብልጽግና ማለት ለእርቅ እሺ ማለት፣ ለፍቅር መታዘዝ። በእግዚአብሔር ዘንድ ብልጽግና ይሄ ነው። አንዳንድ ሰው በባንክ ዘንድ ባለጸጋ ነው፣ በመሬት አስተዳደር ዘንድ ባለጸጋ ነው። በእግዚአብሔር ዘንድ ባለጸጋ የሆነ ማን ነው? ስለዚህ ዛሬ በእግዚአብሔር ዘንድ ባለጸጋ ለመሆን እንዘጋጅ። በእግዚአብሔር ዘንድ ባለጸጋ ምን ሆነው? አስራት በኩራታችንን ስንከፍል። በእግዚአብሔር ዘንድ ባለጸጋ የምንሆነው ለእርቅ ስንታዘዝ። በእግዚአብሔር ዘንድ ባለጸጋ የምንሆነው ለቃሉ ስንታዘዝ። በእግዚአብሔር ዘንድ ባለጸጋ የምንሆነው ለንስሐ እሺ ስንል፣ ለቁርባኑ ስንታዘዝ። እግዚአብሔር ባዶ ከሆነው ሙሉ ሲመስል ባዶ ከሆነው ዓለም ለይቶ በእርሱ ዘንድ ባለጸጎች እንድንሆን በቸርነቱ ይርዳል፣ በቸርነቱ ይርዳል። ስለዚህ አትጨነቁ አለ። ሰውየው ግን ተጨነቀ፣ አልሰማም። መጽሐፍ ግን ምን ይላል? የሚያስጨንቃችሁ ነገር ሁሉ በማን ላይ ጣሉት? የሚመግበን ማን ነው? ማን ነው የሚመግበን? የሚያለብሰን ማን ነው? ሜዳውን ካለበሰ ለኛ ጀርባ የሚሆነው ጨርቅ እንዴት ያጣል እግዚአብሔር። ቅዱስ ሥጋውንና ክቡር ደሙን ከሰጠን ስለሚበላው ስለሚጠጣው ዛሬ ተበልቶ ነገ ስለሚያስርበው ነገር እንዴት እግዚአብሔር ይነሳናል? እግዚአብሔር የሚያኖረን በቸርነቱ እንጂ በልፋታችን አይደለም። አንዳንዶቻችን እንመካለን። ላቤን ጠብ አድርጌ እንቅልፌን ትቼ ሰርቼ እኮ ነው እንላለን። ወዳጅ እግዚአብሔር ስለባረከልን ነው እንጂ አንተ እንቅልፍን አጥተ ስለሰራህ አይደለም። የባረከልን ማን ነው? ያበዛልን ማን ነው? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አብዝቶልናል፣ ባርኮልናል። ስለዚህ ብልጽግናችን በማን ዘንድ ይሁን?
በማን ዘንድ ይሁን? በእግዚአብሔር ዘንድ ይሁን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ክብር ይግባው። የእመቤታችን አማላጅነት ይርዳን።